ወፍጮ ቤቱን ዱቄት አይንካኛት ሽንት ቤት ነው የሰራሁት። እሺ በጣም የምወደው ሙዚቀኛ ዳዊት መለሰ። ሰይጣን አምላክ አልተባለም፣ ገንዘብ ነው። ከሱ ነው ተጠንቅቆ የተባለው ከሰይጣንም ማለት። የመጀመሪያ ጊዜ ምን የሰራው ይመስልሃል? ገመት እስቲ። ጉድጓድ ቁፋር እንደ ወታደር የምትሰራው ስራ አይደለም። ስትገባ ወይ ክንፉ ገብቷል ሚልኮ ሚል ሜሮን ተሾመና ሜሮን ተሾመ የኔ ክራሽ ናት የልጅነቴ። ደፋር ነው ማለት ነው። ከዛ ልክ ነው ፊልም ሊወጣ ሲል ቃና መጣ። ፊልሙ ሊወጣ ሲል በቃ ተመታን ማለት ነው። ታው እንጂ ከዛ ስንከስር ተመልሼ ገባ ወደ ዲጄነት እናት ቤት 2 ዓመት ቆይቼ አረቃ ብሮክ ሆነና ከዛ ደግሞ በቃ ስገባ እንዲህ ብሎ ነው የጠበቀኝ። ስለዚህ ራሴን መፈለግ ጀመርኩ። እዚህ ገንዘቡ ይቅርብኝ ባፍጤሜ ይደፋ የሚገርም ነው። ያልገመትኩም እንደዚህ እኔ ለምሳሌ አሁን ይሄ ስካርፕ አርጎ እዚህ ጋር አርጎ የሚጮሁ ዳይሬክተር አይደለሁ። ፍሬንድ ምናምን አያስፈልግም። ካየው በኋላ በቃኝ ስትል ከባል ብሎ ያጠፋልህ። ለምሳሌ እኔ ለማግኘት ከፈለግ ወይ ክለብ ማምጣት ኪስ እንዲና እንዲጠቅጥቅ አድርጌ እኮ ከደበረኝ እኔ ምን ዋጋ አለው? ወደ ተሸካሚነት ተቀየርክ ማለት ነው። ሰበብ አልሆነም ታዲያ ወደ ቤት መግቢያ አዲስ አበባ ውስጥ የሚገኙ ትምህርት ቤቶች ቀርጻ አምጣ ተባልኩ።